ብልጽግና ለኢትዮጵያ ፍቱን መድኃኒት መደመር ነው ብሎ ሐሳብ ይዞ ሲመጣ ላለፉት 6 ዓመታት አሁንም ከሳሽ እንጂ አማራጭ ሐሳብ ይዞ የመጣ ግለሰብ ቡድን ፓርቲ አላየንም። ነገር ግን ብቻ ሳይሆን በዝርዝር ማየት ያስፈልጋል። በተቀዱ እሳቤዎች ላለፉት በርካታ ዓመታት የገጠሙን ችግሮች ስለምናውቅ 30 ደቂቃ የኢትዮጵያ ተፎካካሪ ፓርቲዎች አማራጭ ሀገር በቀል ሐሳብ ቢያቀርቡ ብልጽግና ለመማር ዝግጁ መሆኑን ከወዲሁ ለመግለጽ ለዛ ዜጋ በነፃ መንግስት 20 ደቂቃ ምክንያቱም ጨመረለት ማለት ሐሳብ የለሽ ፖለቲከኞች ሐሳብ የለሽ ፓርቲዎች ለአጭር ጊዜ ድል የረጅም ጊዜ መከራን ያመጡብናል። 20 ደቂቃ ከአንድ ሰርቪስ ለአንድ ዜጋ ማትረፍ ስትራቴጂክ ሽንፈትን ያስከትሉብናል። ሐሳብ ያሰው እድሜ ውስጥ የነጠፈበት አካባቢ ማፍረስ ቢቀልም መልሶ መገንባት ግን ፈተና ይሆናል። ለዚህም ነው አማራጭ ሐሳብ በሌሎች ፖለቲካ ፓርቲዎች ቢፈጠር ቢፈልቅ የተቀዳ አይደለም ሀገርኛ ብልጽግና ለመማር ዝግጁ መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። ከዜጎች ሊወስዱ ይችላሉ። ያንም ያክል ትርፍ የሚያስገኝ የኢኮኖሚ መሰረተ ልማት ነው። ሁለተኛው ሌብነት ነው። እጅ መንሻ የሚጠየቅበት ሰው አግኝተን ስቆ ሲያስተናግድ አሊያም አዝኖ ሲያባርረን የሱን መከፋትና ማዘን ወደኛ ያጋባው ያንን በሽታ ያንን ሸክም ይዘን በብስጭት ወደ ቤታችን ሄደን ቤተሰብ ውስጥ ችግር ምንፈጥር ሰዎች እንደዚህ ያለው የገንዘብ ብቻ ሳይሆን ኔጌቲቭ ኢነርጂን ተሸክመን ከመሄድ የሚያድን ገንዘባችንን ሴቭ የሚያደርግ ጊዜያችንን ሴቭ የሚያደርግ ዜጎች ደስተኛ ሆነው በዚህኛው ስራ ደስታ የሚቀጥለው ነገር እንዲያሳኩ ያደርጋል። ወረስት ኬስ ሲናሪዮ ደግሞ ብንወስድ አንድ ሰው ሰርቪስ ሊወስድ መጥቶ መታወቂያ ሰጪው አበሳጭቶት ካልከፈልከኝ አልሰጥህም ብሎት አስከፍቶት በብስጭት ሄዶ መኪና አስነስቶ ሊጋጭ ሊገድል ሊሞትም ይችላል። ከብዙ ችግር የሚታደግ መሰረተ ልማት ወደ መንግስት ደግሞ ስንወስደው በተደጋጋሚ የመንግስት ዋነኛ ስብራት ተቋም ግንባታ ነው ያልነውን አንድ ኤጀንሲ ወይም አንድ ሚኒስትሪ ብቻውን ሳይሆን መንግስት እንደ መንግስት የተሰናሰለ የሚናበብ አንድ ኤንቲቲ አንድ ተቋም ያደርገዋል። ባንኮች፣ ገቢዎች፣ ፓስፖርት የሚሰጥባቸው ተቋማት የተለያዩ ተቋማት ሳይሆኑ እንደ መንግስት አንድ ተቋም ሆኖ ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ የሚችሉ ያደርጋቸዋል።